የአብሶሉት ቫልዩ ጥያቄ ነው። እንዴት እንደምሰራው እዚህ ጋር መጀመሪያ ውስጥ ያለውን እንጽፈዋለን። 2x + 5 absolute value 2x + 5 minus 3 is equal to 8 or 2x + 5 minus 3 is equal to -8 በፕላስ ኦር ማይነስ አድርገን በዚህ እንሰራዋለን። ዘን ይሄኛውን ስንሰራው absolute value of 2x + 5 is equal to -8 plus 3 ይሆናል አይደል? ዘን absolute value of 2x + 5 is equal to -5 ይሆናል። እንደዚህ ሲሆን absolute value ውጪ ማይነስ ከሆነ ይሄ ኖ ሶሉሽን ነው ማለት ነው። ኖ ሶሉሽን ይሆናል። ሶ ከዚህ ጋር ምንም አይነት ሶሉሽን አናገኝም ማለት ነው። ዘን በዚህኛው ደግሞ እንሄዳለን። absolute value of 2x + 5 is equal to 8 plus 3 then absolute value of 2x + 5 is equal to 11 ይሆናል አይደል? then 2x + 5 is equal to 11 or 2x + 5 is equal to -11 then 2x is equal to 11 minus 5 2x is equal to 6 then x is equal to over 2 ስናረጋት 3 ትመጣለች አይደለም? ዘን እዚህ ጋር ደግሞ 2x is equal to -11 minus 5 then 2x is equal to -16 over 2 then x is equal to -8 ይሆናል። ሶሉሽን ሴቱ ምን ይሆናል ማለት ነው? -8 and 3 ይሆናል ማለት ነው። ከዚህ ጋር ምንም አይነት ሶሉሽን አናገኝም። በዚህ ጋር ያገኘነው 3 እና -8 የዚህ ሶሉሽን ሴት ይሆናል ማለት ነው።